አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የአብይ አህመድ ጀነራሎች መድፍ ደቅነው ያደረጉት ሙከራ ከሽፏል ሲሉ የፋኖ አመራሩ ዘመነ ካሴ ገለጹም። የብልጽግናው መንግስት ደግሞ እስካሁን ድረስ ከ30 ሺህ የሚልቅ ኃይል እጅ ሰጥቶኛል ሲል አሳውቋል። በክልሉ በተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። መንግስታችን ለትግራይ ሁሉንም እያደረገ ቢገኝም ቆሞ ቀሩ ቡድን ግን አደናቀፈን ሲሉ የአብይ አህመድ ሚኒስትር ገልጿል። ፓርቲው በበኩሉ የትግራይ ጊዜያዊ አስተዳደር የቆይታ ጊዜ እየተጠናቀቀ መሆኑን ተከትሎ በጉልበት ስልጣንን ለመቆጣጠር እንቅስቃሴ እየተደረገ ነው በማለት ከሷል። ይህንንም ይዘናል። ጠቅላይ ሚኒስትሩ አቡዳቢ በሰነበቱት ተመሳሳይ ወቅት የተባበሩት አረብ ኤሚሬቶች የጦር መሳሪያዎች ወደ ኢትዮጵያ ሲጓጓዙ ታይተዋል። የአገዛዙ የጦር መሳሪያ ሸመታም ይሁን ኢትዮጵያም የጦር መሳሪያ መተላለፊያ የማድረግ ተግባሩ እንደቀጠለ ይገኛል። እንመለከተዋለን። የብልጽግና የኤርትራ ላይ ዘመቻ አዲስ መልክ ይዟል ሲል ሻዕቢያ ገለጸም። የአፍሪካ ቀንድን ታውካላችሁ በሚል እየተከሰስን ነው ሲልም አሳውቋል። ሌላኛው መረጃችን ነው። የኢራን አብዮታዊ ዘብ ሌላ ዙር የድሮንና የሚሳኤል ጥቃቶችን ማድረሱን አሳውቋል። ኤምባሲው ተመቷል። የኃይል መሰረተ ልማቶችን አውድማለሁ ስትልም ኢራን አስጠንቅቃለች። አሜሪካ ደግሞ 2500 የባህር ኃይል ወታደሮቿን አሰማርታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ ጀነራሎች መድፍ ደቅነው ያደረጉት ሙከራ ከሽፏል ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናው መንግስት ደግሞ እስካሁን ከ30 ሺህ የሚልቅ ኃይል እጅ ሰጥቶኛል ሲል አሳውቋል። በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ከነዚህ ውስጥ ደግሞ ከክልሉ ርዕሰ መዲና ከባህር ዳር ብዙም በማይርቀው ብራቃት ተብሎ በሚጠራው አካባቢ የተደረገ ውጊያ ተጠቃሽ ነው። የፋኖ ኃይሎች በአካባቢው ከነበርም የመከላከያና የክልሉ የጸጥታ ኃይል ላይ አደረስ ነው ባሉት ጥቃት በደርዘን የሚቆጠሩት ለጉዳት መዳረጋቸውን ገልጿል። በዚህ ቀጠና የሌትናንት ጀነራል መሐመድ ተሰማ ጦር ተሰማርቶ እንደሚገኝም የሚታወቅ ነው። በአማራ ክልል አሁንም ጥቃት ከተመዘገበባቸው አካባቢዎች መካከል በማዕከላዊ ጎንደር ደንቢያ ጫንድባ ተብሎ በሚጠራው ስፍራም፣ በዚሁ ቀጠና አርባያ በለሳም፣ በሰሜን ወሎ ወግዲ ጉርባ ተብሎ በሚጠራ ቦታ የደረሱትም የሚጠቀሱ ናቸው። ከፋኖ ኃይሎች ጋር በተያያዘም ትናንት መነጋገሪያ ከነበሩ ጉዳዮች ውስጥ ቀዳሚው ከሶስት ቀጠናዎች ማለትም ከጎጃም ከወሎና ጎንደር አካባቢዎች የተሰባሰበም የፋኖ ኃይሎችም ውህድ ሲሉ የጠሩት የመጀመሪያው ኮማንዶቸውን ማስመረቃቸውን የገለጹበት ነው። ይህን የታጣቂ ኃይሎችን ስልጠና ለማደናቀፍ